ናችሁ? በተረፈ ሰላም ነው። ይሄው እንግዲህ ኢንሻአላህ ዛሬ ምግብ ልሰራ ነው። ስጋ ነው የምሰራው። ሙገልገል ይሉታል እነሱ። ያው እኛ እንደ ወጥ ነው የምንሰራው አይደለም። በርበሬ ስለምንጨምር እንደ ወጥ ነው። ይኸው ሽንኩርቴን ከትፍ ያለው እና በዚህ ሁኔታ ይኸው ስጋዬ ከትፍ ያለው ቅመሜን አዘጋጅቻለሁ። እኔ ያው በአንድ እጄ ስለምቀርጽ እንደዚህ ካላዘጋጀሁ መጀመሪያ ካሜራ ከመክፈቴ በፊት አይመቸኝም። ይኸው ቲማቲም ሰልሳና ቲማቲም ጨምሬ ፈጭቼ ነው እና በዚህ ሁኔታ ሽንኩርቴን አቅማላለሁ። ኢንሻአላህ እንቀጥላለን ማለት ነው። እና በተረፈ ሰላም ናችሁ? ደህና ናችሁ? ጤና አፍያ ስራ እየበረታችሁ ነው? ሁላችሁም ባላችሁበት አልሐምዱሊላህ። አላህ ሰላሙን ያብዛልን ለሁላችንም። ያው ዘይቴን ጨምር፣ ብዙም አልጨምርም። ስጋው ቅባት ስላለ ከስር ጮማ ገና ሌላ ግን ዘይቱን ጨምራለሁ። ጨምርም ብዙ ስላችሁ በቃ የበቃ እንዳይመስላል። ስለነገሩ ብዙ ጨመር ከሆነ ራሱ ዘይቱን ደግሞ ከሌለ ይሄው ሽንኩርቴን እያቁላላሁ ነው በዚህ ሁኔታ። ይሄ ደግሞ ስፈቀፍቅ የገባ ትልቅ ነገር አለ። ይሄው ይዳም ነው። ምን ይዳም አይደለም ነካ እንትን ሙገልገል ነው። ይዳም ሲሆን እንትን ይጨመራል፣ አትክልት ይጨመራል። ይዳም ሲባል አሁን እዚህ በሳውዲ ይዳም የሚሉት አትክልት ምናምን ተጨምሮ የሚሰራ ነው። ሌላ ሀገር ሳሎና ነው የሚሉት ማለት ነው። ወደ ዱባይ ሳሎና መሰለኝ የሚሉት። አዎ ይሄ እኛ ይዳም የምንለው። ይሄ ደግሞ እንደ ሙገልገል ነው ማለትም ስጋ። አሁን እኛ ስጋ ወጥ ስንሰራ እንዴት ነው? ስጋ ወጥ አይደል የምንለው? አትክልት ወጥ አንለውም መቼ፣ ስጋ ወጥ ነው የምንለው። ስለዚህ ይሄ ደግሞ ሙገልገል ነው። መስኮቱ ፈስ ስለሚያስገባ ሽንኩርቱን አንድ ተኮስ ቡናውን እያፈላሁ ነው። አቤት ደስ አይልም? እንጠጣ። ይህ ይፈስ ነው። እዚሁ አቁሙኝ። ማስማ የሌለው ቡና ሲፈስ አያማክር። ባይዛዊ ቡና ወርዳለሁ ብያቸዋለሁ። እያመመኝም እጠጣለሁ፣ ግን ከጠጣሁ በኋላ ውሃ እጠጣለሁ። ይኸው ውሃ የምጠጣው እንዴት እንደታውቃላችሁ? በዚህ ሙሉ ውሃ እጠጣለሁ። በዚህ ሞላውና ቀዝቃዛ ውሃ ቡናውን ከጠጣሁ በኋላ ጥቅም አለው። ለምን? የደም ሀዲዳችን የቀነሰ ከሆነ ቡና ደግሞ ስጠጥ ስለሚብስ፣ ቡና ከጠጣን በኋላ ደግሞ ውሃ ስንጠጣ ማለት ነው እንደዚህ በዛ ያለ ውሃ ስንጠጣ ጥሩ ነው። እና እንደዛ የምትጠጡ ልጆች፣ ቡና የምትጠጡ ልጆች ውሃ እንደዚህ ከኋላ ውሃ ጠጡ፣ ጥሩ ነው ማለት ነው። እና ፈልታ አውርጃዋለሁ። ይስከንና ቀዳዋለሁ። ሽንኩርት ያያችሁ ሽንኩርት አስገባሁበት። ስጋዬን ልጨምር ነው። አቀላቅዬው እመጣለሁ። ለማቀላቀል በአንድ እጅ አይመችም። በአንድ እጅ ድስቱን ካለያስ ነው። ይህ ቡናዬን ልቀዳ ነው። እንጠጣ ነው።
ኑን ጠጣ ብስሚላ ዋ ይሄው ቅመም ልጨምር ነው። ይኸውላችሁ ከሙን ነው ከዝብራ ከሙን አይደለም በመሸከል ነው ባህር መሸከል ከዝብራ ከሙን በርበሬ ፍልፍል አስዋድ ይሄ ሚጥሚጣ ነገር ነው። ይሄ ደግሞ ሄል ነው ቀረፋ ማለት ነው። ይሄ እርድ ነው። ይሄ ሌሞን ነው። አሁን በእኛ ሀገር ይሄ ቅመሞች ላዘጋጅ ብትሉ ውድ ነው። ሲጀመርም እኮ በዶሮ ወጥ ምናምን የሚጨመረው ብዙዎቹ ዶሮ ወጥ ላይ የሚጨመሩ ናቸው። ስጋ በአንድ እጄ ማስተካከል ምንም ማንቀሳቀስም አልችልም። አሁን ይሄን ልጨምርና